ህይወቴን በ17 ዓመት ለመቀየር ከወሰድኩኝ በኋላ ዚስ ኢዝ ማይ ፈርስት ዴይ ኦፍ ዘ ጆርኒ። እናም እንደ ድሮ ዝም ብሎ ሰዓቴን ማባከን አልፈልግም እና ከአሁን በኋላ የማሳልፈውን ነገር ሁሉንም ስኬጁል አደርገዋለሁ እና ይሄኛው የዛሬ ቀኔ ምን እንደሚመስል በትንሹ እንደዚህ ስኬጁል አድርጌው ነበር ቀኔን የጀመርኩት። አውቃለሁ ላይክ ሞርኒንግ ሩቲንን አላሳየኋችሁም። ጀስት ቀጥታ ወደ ታስኬን የገባሁት እና እዚህ ጋር መማር የነበረብኝ የሆነ ኮርስ ነገር አለ ዩቱብ ላይ ማለት ነው። ላንጉጅ ነገር ነው እና እሱን ነበር ለአንድ ሰዓት ያክል ስማረው ነበረ። በጣም ጠቃሚ ስለሆነ ስማረው ነበረ። እና እስቲ ትምህርት ስጨርስ እመለሳለሁ፣ እንማራለን። ተምሬ ከጨረስኩኝ በኋላ ወደ ሁለተኛው ቀኔ ታስክ የነበረው አንዳንድ ሪሰርች መስራት ነበረብኝ። እንዴት ክላይንት እንደማገኝ ምናምን በኤዲቲንግ እሱን ሪሰርች ምናምን ሳረግ ነበር። እንዴት አውትሪች እንደማረግ፣ እንዴት የተለያዩ ፖርትፎሊዮዎችን መገንባት እንደሚችል ምናምን ዩቱብ ላይ እሱንም ተቀምጬ ሳይ ነበረ ማለት ነው። እዚህ ጋር ደግሞ ላይክ ሶሻል ሚዲያ ላይ ትሬንድ የሆኑ ቪዲዮዎችን እንዴት ኤዲት ማድረግ እንደሚቻል ቢሃይንድ ዘ ሲናቸው ጀስት አኒሜሽኑ ምናምን ሳይሆን እንዴት እንደሚሰሩ ነገሮች ምናምን ሳይ ነበርና ዚስ ኢዝ ማይ ዲፕ ወርክ ታይም። ኦኬ እና ዲፕ ወርኪንግ ከጨረስኩኝ በኋላ እመለሳለሁ። እና እሱን ዲፕሊ ለ2 ሰዓት ምናምን ካጠናው በኋላ አሁንም ተመልሼ ክላይንቶች እንዴት ማግኘት እንዳለብኝ ላይ ዋን ኦፍ ማይ ፋቨራይት ዩቱበር ከሆነው ከዚህ ቻናል ላይ ነበረው ስማር የነበረው ፕራክቲካል በሆነ መንገድ እንዴት ክላይንቶችን ማውራት እንዳለብኝ፣ እንዴት አውትሪች ማድረግ እንዳለብኝ፣ በተለይ ደግሞ ስራዎቹን የት ማግኘት እንዳለብኝ አንዳንድ ሰምቼ ማላውቃቸውን ቲፖች ነበር እየሰጠኝ ነበር እና እዚህ ዩቱብ ቻናል ላይ ሊንኩን ከቻልኩኝ በሌላ ጊዜ ሼር አደርግላቸዋለሁ። ዛሬ አልተመቸኝም እና እሱ ላይ ላይክ ኖት እየያዝኩኝ ነበር ሳየው የነበረው እና በቅርቡ ከተሳካልኝ አውትሪች ሜቴዱ ምናምን ሰርቼው ለእናንተ የማሳያቸው ይሆናል። የመጀመሪያ ክላይንቴን ካገኘው የማሳያቸው ይሆናል ማለት ነው። እና ላይ የመጀመሪያም ቀኔ ለኤዲቲንግ የሚሆን ስራዎችን መፈለግ ነበር። ክላይንቶችን ለማግኘት ነበር ስሰራ የነበረው እና አውትሪች እና እንዴት ፖርትፎሊዮ ምናምን እንደሚሰራ ካወቅኩኝ በኋላ ጨርሻለሁ እና የነገውን ደግሞ አላህ ያውቃል። ቴንክስ ፎር ዋቺንግ።
ለኔ የምጠራው ነገር ምንድነው በቀን ውስጥ ያዘጋጇቸውን ፕላኖች ኮምፕሊት ሳደርግ ነው። እሱም ኦልሞስት 5 ታይምስ ሰላቴን ሰግድ፣ በተጨማሪ ደግሞ ቢዝነሴን ስሰራ፣ እንደዛውም ደግሞ በስነ ስርዓት ስፖርቴን ኮምፕሊት ሳደርግ ነው። ዛሬ አልহামዱሊላህ የሚገርም ትሬድ ነበረኝ። እንደዛውም ደግሞ አሁን ኦልሞስት ኢሻ ፕሬይ ኦሬዲ አልፈዋል። ኔክስት ደግሞ ምንድነው ጂም ኮምፕሊት አድርቻለሁ። ዛሬ ቦክሲንግ ሴሽን ነበረኝ። የሚገርም ትሬድ ነው። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁ ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸው በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል።